ከዋና ዋና ስራዎች አንጻር በበጀት ዓመቱ 3.3 ሚሊዮን ገደማ ዜጎችን የተለያዩ የንግድ አገልግሎት ስራዎችን በኦንላይን ትሬድ ሬጅስትሬሽን ላይሰንሲንግ ሲስተም እንሰጣለን ብለን አቅደን 3.4 ሚሊዮን ገደማ ህዝብ ተደራሽ ማድረግ የቻልንበት እቅዱን ከ100% በላይ መከወን ብቻ ሳይሆን አገልግሎቱ ከጊዜ ወደ ጊዜ እየደረጀ የመጣበት ሁኔታ ማየት ይቻላል። ይህ ስራ ከክልል ጋር ተባብረን የሰራነውና ያሳካነው ትልቁ የቤት ስራችን ነበር ብሎ መውሰድ ይቻላል። በሰጠነው ግልጋሎት የንግዱ ማህበረሰብ እርካታ ለማረጋገጥ በኦንላይን በተደረገው የእርካታ ሰርቬ 96% ገደማ እርካታ ማረጋገጥ የተቻለበት ሁኔታ መኖሩ ይበል የሚያሰኝ ቢሆንም ለዚህ ለተገኘው ጉባኤተኛ ማስተላለፍ የምፈልገው ነገር 4% ለምንድነው የሆነው የሲስተም መቆራረጥ ምናምን እያልን መቀጠል የለብን ወደ 100 ማደግ አለብን የሚል ቁጭት ይዘን የምንወጣበት ሊሆን ይገባል ብዬ አስባለሁ። ከቅርብ ጊዜ ወዲህ የጀመርነው የድህረ ፈቃድ ኢንስፔክሽን ቁጥጥርና የገበያ ቁጥጥር ስራዎች ከጊዜ ወደ ጊዜ እየጎመሩ በጣም ትልቅ ውጤት እያመጡ ለዋጋ ግሽበት ሲንግል ዲጂት መሆንም ኮንትሪቢዩት እያደረጉ እንዳሉ ማንሳት ይቻላል። ከክልል ክልል ከከተማ ከተማ ልዩነት ቢኖረውም በመላ ሀገሪቱ በሰራናቸው ስራዎች 93% አካባቢ ድህረ ፈቃድ ኢንስፔክሽን ማከናወን የቻልንበትና ከ349 ሺህ በላይ የንግድ ማህበረሰብ ላይ የተለያዩ እርምጃዎች የተወሰዱበት ሁኔታ ተስተውለዋል። አምና በተመሳሳይ ወቅት 20% እና ከዛ በላይ የነበረው የድህረ ፈቃድ ኢንስፔክሽን የግኝት በአሁኑ ዓመት በክልሎች ደረጃ ወደ 13% የወረደበት ሁኔታ ስናይ የገበያ ቁጥጥርና ኢንስፔክሽን ስራዎች ውጤት እያመጡ እንዳሉ አይነተኛ ማሳያ ነው።